የዛሬው ትምህርታችን ርዕስ ስለ ሞባይል ስልክ ውስጣዊ ክፍሎች ይሆናል። አንድ ስልክ ለጥገና ስንከፍተው በውስጡ የምናገኛቸው ዋና ዋና ክፍሎች ምንድን ናቸው? እያንዳንዱ ክፍል ምን ይባላል? ጥቅሙስ ምንድን ነው የሚለውን ዛሬ ደረጃ በደረጃ እናያለን። ይህንን ክፍል በደንብ ካወቃችሁ ወደፊት ማንኛውም ስልክ ስትፈቱ የትኛው ክፍል ምን እንደሆነ በአይናችሁ ወዲያውኑ ለይታችሁ ማወቅ ትችላላችሁ። ቀጥታ ወደ ፕሮግራሙ እንገባለን። መጀመሪያ ላይ የምናገኘው ባትሪ ኮኔክተር ይሆናል። ባትሪ ኮኔክተር ማለት በባትሪው እና በማዘር ቦርዱ መካከል ያለውን ግንኙነት የሚፈጥር የሃርድዌር ክፍል ነው። ዋና ጥቅሙ ከባትሪው የሚመጣውን የዲሲ ቮልት ቀጥታ ወደ ፓወር መስመር ማስተላለፍ ነው። በአሁኑ ሰዓት ባሉ ስልኮች ላይ የባትሪ ኮኔክተር አብዛኛውን ጊዜ ከ3 እስከ 4 ዋና ዋና ፒኖች ይኖሩታል። የመጀመሪያው ቪባት ወይም ፖዘቲቭ መስመሩ ነው። ቪሲሲ የምንለው ቮልቴጅ ኮኔክተሩ ይህ ከባትሪው የሚመጣውን ሙሉ ቮልቴጅ ማለትም ከ3.7 እስከ 4.2 ያለውን ቮልት ቀጥታ ወደ ማዘር ቦርዱ የሚወስድ ዋና መስመር ነው። ሌላኛው የባትሪ ኮኔክተር መስመር ግራውንድ ነው። ኔጌቲቭ ፒኑ ማለት ነው። የስልኩ የኤሌክትሪክ ፍሰት የሚጠናቀቅበት መስመር ሲሆን አጠቃላይ ከስልኩ ቆርቆሮ ጋር የተያያዘ ማለትም ከስልኩ ሙሉ ኔጌቲቭ ጋር የተያያዘ መስመር ነው። ሌላኛው የባትሪ ኮኔክተር ፒን ቢኤስአይ ባትሪ ስታተስ ኢንዲኬተር የምንለው የባትሪ ኮኔክተር ፒን ነው። ይህ መስመር ስልኩ የገባውን ባትሪ አይነት እንዲያውቅና ትክክለኛ የባትሪ መለያ መሆኑን እንዲያረጋግጥ ይረዳዋል። ይህ መስመር ከተቋረጠ ስልኩ ላይበራ ወይም የባትሪ ምልክት አሳይቶ ሊጠፋ ይችላል። ሌላኛው የባትሪ ኮኔክተር መስመር ባትሪ ቴምፕሬቸር የምንለው የባትሪው ፒን ነው። የባትሪውን ሙቀት ለመቆጣጠር የሚጠቀምበት የባትሪ ኮኔክተር ፒን ባትሪ ቴምፕሬቸር ይባላል። ይህ መስመር ከተቋረጠ ወይም የማይሰራ ከሆነ የተለያዩ ምልክቶችን ያመጣል ስልኩ ላይ። ባትሪ ቴምፕሬቸር ቱ ሃይ፣ ባትሪ ቴምፕሬቸር ቱ ሎ የሚሉ ምልክቶችን ስክሪን ላይ ሊያሳይ ይችላል። በጥቅሉ የባትሪ ኮኔክተር መስመሮች ባትሪ ፖዘቲቭ፣ ባትሪ ኔጌቲቭ፣ ባትሪ አይዲ፣ ባትሪ ቴምፕሬቸር የምንላቸው 4 መስመሮች ሊኖሩ ይችላሉ። ቀጣይ የምናገኘው የሞባይል ክፍል ቻርጅ ኮኔክተር ነው። ቻርጅ ኮኔክተር ማለት ከውጭ የሚመጣውን የቻርጅ ኃይል ማለትም ከውጭ የሚመጣውን 5 ቮልት ዲሲ ወደ ስልኩ የውስጥ ክፍል የሚያስገባ ዋናው የኃይል በር ነው። ጥቅሙ ባትሪውን ለመሙላት እና ስልኩን ከኮምፒውተር ጋር እንዲገናኝ ወይም ዳታ ትራንስፈር ለማድረግ የሚጠቀምበት የሞባይል ፓርት ነው። በአሁኑ ሰዓት በብዛት የምናገኛቸው 2 የኮኔክተር አይነቶች አሉ። ማይክሮ ዩኤስቢ እና ታይፕ ሲ የምንላቸው። ማይክሮ የምንለው የድሮ እና ቀለል ያሉ ስልኮች የሚጠቀሙት በአንድ በኩል የሚሰካ የቻርጅ ኮኔክተር አይነት ሲሆን ታይፕ ሲ የምንለው ኮኔክተር ደግሞ በአሁኑ ዘመን አዳዲስ ስልኮች የሚጠቀሙት በሁለቱም በኩል የሚሰካና ፈጣን ቻርጅ የሚያደርግ የቻርጅ ኮኔክተር አይነት ነው። ዋና ዋና የእግሮቹን አወቃቀር ስናይ ቪባስ መስመር አለው። ፖዘቲቭ መስመሩ ከቻርጅ የሚመጣውን ፖዘቲቭ 5 ቮልት ሙሉ ኃይል ተሸክሞ ወደ ቻርጅ አይሲ ወይም ወደ ኦቪፒ የሚወስደው ዋናው መስመር ሲሆን ይህ መስመር ከተቋረጠ ስልኩ በጭራሽ ቻርጅ አያደርግም። ሌላኛው መስመር ዳታ ማይነስ፣ ይህ መስመር ከዳታ ፕላስ ጋር በመጣመር ዳታን ለማስተላለፍ እና ስልኩ ከኮምፒውተር ጋር እንዲገናኝ የሚረዳ መስመር ነው። ሌላኛው መስመር ዳታ ፕላስ ነው። ይህም ከዳታ ማይነስ ጋር አንድ በመሆን ከኮምፒውተር ጋር ዳታ ትራንስፈር ለማድረግ እና ስልኩ ፈጣን ቻርጅ መግባቱን ለይቶ እንዲያውቅ የሚረዳበት መስመር ዳታ ማይነስ እና ዳታ ፕላስ ይሆናል። ሌላኛው የባትሪ የቻርጅ ኮኔክተር የቻርጅ ፒን መስመር አይዲ ነው። አይዲ ጥቅሙ ስልኩ ኦቲጂ፣ ፍላሽ እንዲሁም ማውዝ እና የመሳሰሉት ሲሰካበት እንዳነብ የሚረዳ መስመር አይዲ ይባላል። ሌላኛው የቻርጅ ኮኔክተር መስመር ግራውንድ ነው። ግራውንድ የስልኩ የኤሌክትሪክ ፍሰት ማጠናቀቂያ ወይም ኔጌቲቭ መስመር ይሆናል። ቻርጅ ኮኔክተርን ባጭሩ የቻርጅ ፒንን ባጭሩ ስናይ እነዚህን 5 መስመሮችን አጠቃሎ የያዘ ነው። ቪባስ፣ ግራውንድ፣ ዳታ ማይነስ፣
ዳታ ፕላስ እና አይዲን በአንድ አድርጎ የያዘ ቻርጅ ኮኔክተር እንለዋለን። ቀጣይ የምናገኘው የሞባይል ፓርት ስፒከር ይሆናል። ስፒከር በሞባይል ስልክ ውስጥ ድምፅ የሚያወጡ ሁለት የተለያዩ ስፒከሮች አሉ። በሞባይላችን ውስጥ ወይም በአንድ ስልክ ውስጥ ሁለት አይነት የስፒከር አይነቶች አሉ። ኤርፒስ ስፒከር እና ላውድ ስፒከር የምንላቸው ሁለት አይነት ስፒከሮች አሉ። ስልክ ስናወራ የደዋዩን ድምፅ ብቻ በጆሮአችን የምንሰማበት ከስልኩ የላይኛው ክፍል የሚገኝ ትንሹ ስፒከር ኤርፒስ እንለዋለን። ላውድ ስፒከር ደግሞ የሙዚቃ፣ የቪዲዮ እና ስልኩን በላውድ ስፒከር ስናወራ ጮክ ብሎ ድምፅ የሚያወጣ አብዛኛውን ጊዜ ከስልኩ ታችኛው ክፍል የሚገኘው ትልቁ ስፒከር ላውድ ስፒከር እንለዋለን። ቀጣይ የምናገኘው የሞባይል ፓርት ማይክራፎን ነው። ማይክራፎን ማለት የእኛን የአየር ላይ የድምፅ ሞገድ ሳውንድ ዌቭ ወደ ኤሌክትሪካል ሲግናል የሚቀይር የሃርድዌር አካል ነው። ዋና ጥቅሙ ስልክ ስናወራ፣ ድምፅ ስንቀዳ ወይም በቪዲዮ ስናወራ ድምፃችንን ወደ ስልኩ ማስገባት ሲሆን በአሁኑ ሰዓት በብዛት የምናገኛቸው ሁለት ዋና ዋና የማይክ አይነቶች አሉ። ዩኒቨርሳል ማይክ እና ዲጂታል ማይክ እንላቸዋለን። ዩኒቨርሳል ማይክ የምንለው ሁለት ሽቦዎች ያሉት አንድ ቀይ እና አንድ ጥቁር ገመዶች ያሉት አሮጌ ወይም ቀለል ያሉ ስልኮች ላይ የሚገኝ ሲሆን ሁለተኛ ላይ የምናገኘው ዲጂታል ማይክ ወይም ሰርፌስ ማውንትድ የምንለው ወይም ከቦርዱ ጋር ተጣብቆ ያለ የማይክ አይነት ዲጂታል ማይክ እንለዋለን። የወርቅ ከለር ያለው እንዲሁም ቀዳዳ ያለው በቀጥታ ከቦርዱ ጋር የሚቀመጥና በአዳዲስ ስልኮች ላይ በስፋት የሚገኝ ከ3 እስከ 6 ነጠብጣቦች ወይም እግሮች ያሉት የማይክ አይነት ዲጂታል ማይክ እንለዋለን። ቀጣይ የምናገኘው የሞባይል ፓርት ቻርጅ ፖርት ወይም ሚኒ ቦርድ የምንለው ነው። ሚኒ ቦርድ ማለት ከስልኩ በታችኛው ክፍል ላይ የሚገኝ ከዋናው ማዘር ቦርድ የተነጠለ ሁለተኛ ንዑስ ቦርድ ሲሆን ጥቅሙ በስልኩ ታችኛው ክፍል ያሉትን የቻርጅ ኮኔክተር፣ ማይክራፎን፣ የአንቴና ኮኔክተር፣ የላውድ ስፒከር ኮኔክተር እነዚህም በአንድ ላይ ሰብስቦ በመያዝ ከዋናው ቦርድ ጋር በረጅም ወይም በፍሌክስ ኬብሉ አማካኝነት የሚገናኝ የሆነ የሞባይል ክፍል ቻርጅ ፖርት እንለዋለን። ቀጣይ የምናገኘው ቫይብሬተር ይባላል። ቫይብሬተር ማለት የኤሌክትሪክ ኃይልን ወደ ሜካኒካል ንዝረት የሚቀይር ትንሽ የሞተር ክፍል ነው። ዋና ጥቅሙ ስልኩ በሳይለንት ሞድ ላይ ሲሆን ወይም ተጠቃሚ ኪሱ ውስጥ ስልኩ ሲደወል በንዝረት እንዲያውቅ የሚጠቅም የሞባይል ፓርት ቫይብሬተር ይባላል። ቀጣይ የምናገኘው ስክሪን ማለት ከማዘር ቦርዱ የሚወጣውን ከሲፒዩ የሚወጣውን ዲጂታል መረጃ ወደ ቪዲዮ፣ ምስል፣ ጽሁፍ እና ግራፊክስ ቀይሮ ለተጠቃሚ የሚያሳይ አውትፑት ዲቫይስ ነው። አውትፑት የሞባይል ክፍል ነው። በአሁኑ ሰዓት በገበያ ላይ በብዛት የምናገኛቸው ስማርት ስልኮች ላይ ማለት ነው ሁለት ዋና ዋና የስክሪን ቴክኖሎጂዎች አሉ፣ ኤልሲዲ እና ኦኤልኢዲ የምንላቸው። ቀጣይ የምናገኘው ታች ይሆናል። ታች ማለት ከዲስፕሌዩ በላይኛው ክፍል ላይ የሚለጠፍ የተጠቃሚውን የጣት ንክኪ ወደ ኤሌክትሪካል ሲግናል ቀይሮ ወደ ማዘር ቦርድ የሚልክ ወይም ወደ ሲፒዩ የሚልክ የመረጃ ማስገቢያ ወይም ኢንፑት የሞባይል ክፍል ነው። ልዩነታቸው ዲስፕሌዩ ምስል ለማሳየት ብቻ የሚያገለግል ሲሆን ታቹ ደግሞ ትዕዛዝን ለመቀበል ብቻ የሚያገለግል የተለያዩ አካል ናቸው። በአሁኑ ሰዓት ባሉ ዘመናዊ ስልኮች ላይ ሁለቱም በአንድ ላይ ተጣብቀው ኮምቦ ሆነው ይመጣሉ። በፊት ስልኮች ጋር ግን ስክሪኑ ለብቻ ታቹ ለብቻ መቀየር ይቻል ነበረ። በአሁኑ ስማርት ስልኮች ላይ ግን በአንድ ላይ ተለጥፈው በአንድ ላይ ተያይዞ ይመጣሉ። ቀጣይ የምናገኘው የሞባይል ክፍል ቮሊዩም ኤንድ ፓወር ኪ የምንላቸው የቮሊዩም እና ማስነሻ እና ድምፅ መጨመሪያ የምንላቸው የሞባይሉ ክፍሎች ማስነሻ ወይም ፓወር ኪ የምንለው ስልኩን ለማብራት ለማጥፋት፣ እንዲሁም ስክሪኑን ለመቆጣጠር፣ ስልኩን ለመቆለፍ ለመክፈት የምንጠቀምበት ፓወር ኪ ወይም ፓወር በተን እንለዋለን። ድምፅ ለመጨመር እና ለመቀነስ የምንጠቀምበት የሞባይል ክፍል ደግሞ ቮሊዩም ኪ እንለዋለን ማለት ነው። ቀጣይ የምናገኘው የአንቴና ኬብል ወይም አንቴና ሽቦ የምንለው ነው። የአንቴና ሽቦ ማለት ከስልኩ ከታችኛው ሚኒ ቦርድ የሚመጣውን የሬዲዮ ሞገድ አርኤፍ ሲግናል ወደ ላይኛው ዋና ማዘር ቦርድ የሚያስተላልፍ ቀጭን ሽቦ ሲሆን ይህ ሽቦ በስልኩ ጠርዝ በኩል ባለው ጠባብ መስመር ውስጥ አልፎ
ወደ ላይኛው ሜን ቦርድ ይሄዳል። በጥገና ወቅት ይህ ሽቦ ከተቋረጠ ምንም አይነት ኔትወርክ ላይኖር ይችላል ወይም ሲግናሉ ሊቀንስ ይችላል ማለት ነው። ቀጣይ የምናገኘው ሲም ኮኔክተር ነው። ሲም ኮኔክተር ማለት የሲም ካርዱን የወርቅ ቀለም ንክኪዎች ከስልኩ ማዘር ቦርድ ጋር የሚያገናኝ የሃርድዌር ሶኬት ነው። ዋና ጥቅሙ ስልኩ ወይም የሲም ካርዱን መረጃ፣ የኔትወርክ ኮድ እና የደህንነት መለያዎችን በቀጥታ አንብቦ ወደ ሲስተሙ እንዲያስገባ መርዳት ነው። ቀጣይ የምናገኘው የሚሞሪ ኮኔክተር ሲሆን የሚሞሪ ኮኔክተር ማለት የውጭ ማከማቻ ካርዱን ወይም ኤስዲ ካርዱን ወይም ሜሞሪ ካርዱን ከስልኩ ማዘር ቦርድ ጋር የሚያገናኝ የሃርድዌር ሶኬት ሲሆን ዋና ጥቅሙ ተጠቃሚው ፎቶዎችን፣ ቪዲዮዎችን እና የተለያዩ ፋይሎችን የሚያስቀምጥበትን ተጨማሪ ቦታ ስልኩ በቀጥታ እንዲያነበው እና መረጃ እንዲለዋወጥ ማድረግ ይሆናል። ቀጣይ የምናገኘው ካሜራ ኮኔክተር ይሆናል። የካሜራ ኮኔክተር ማለት የስልኩን የፊት ካሜራ እና የኋላ ካሜራዎችን ከዋናው ማዘር ቦርድ ጋር የሚያገናኝ ባለ ብዙ እግር ስስ የፕላስቲክ ሶኬት ሲሆን ዋና ጥቅሙ ካሜራው የቀረጸውን ከፍተኛ መጠን ያለውን የምስልና የቪዲዮ መረጃ በሰከንድ ውስጥ ለሲፒዩ ማስተላለፍ እና ካሜራው እንዲሰራ ኃይል ቮልቴጅ መቀበል ይሆናል። ቀጣይ የምናገኘው ካሜራ ራሱ ካሜራ ማለት በፊታችን ያለውን የብርሃን ምስል ወይም በአካባቢያችን ወይም መቅረጽ የምንፈልገውን የብርሃን ምስል ወደ ዲጂታል መረጃ ቀይሮ ስልካችን ውስጥ እንዲቀመጥ ወይም በስክሪናችን ላይ እንድናየው የሚያደርግ የሞባይል ክፍል ነው። የሰው ልጅ አይን ብርሃንን አይቶ ወደ አእምሯችን ምስል እንደሚልከው ሁሉ የስልካችን ካሜራ ደግሞ የስልኩ አይን ሆኖ ያገለግላል ማለት ነው። በትንሹ በአንድ ሞባይል ውስጥ ያሉ ፓርቶች እነዚህ ይመስላሉ። በሌላ ቪዲዮ እስከምንገናኝ ባይ።